ሰላም እንዴት ናችሁ? እህት ወንድሞቼ ከሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? ሁሉ ሰላም። እንግዲህ ዛሬም እንደተለመደው የ28/07 2017 ዜናዎችን ይዤላችሁ መጥቻለሁ። አዲስ እውነተኛ ትክክለኛ ሀቀኛ ዜናዎች ናቸው። ከኔ ጋር ቆዩ ላለሁኝ። ከዛ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። አደራ ሰብስክራይብ እያደረጋችሁ ያያችሁ እዩ። ሁለተኛ ሀሳብ አስተያየት ይሄን አቅርብ ምናምን የምትሉኝ ካለ ኮሜንት ላይ አድርጉ፣ ኮሜንት ላይ ጻፉልኝ እላለሁ። በመቀጠልም መረጃ ካላችሁ አዳዲስ መረጃ እንድናቀርብላችሁ የምትፈልጉት ካለ በቴሌግራም አካውንት ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ጋር መልቀቅ ወይም ማስቀመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ኮሜንት ላይ አስተያየታችሁን ጻፉልኝ እላለሁ። ወደ ቪዲዮ በመጀመሪያም ፖሊስ በ4 የኢቢኤስ ቴሌቪዥን ሰራተኞች ላይ የጠየቀው የ14 ቀናት የምርመራ ጊዜ በፍርድ ቤት ተፈቀደለት። የፌዴራል ከፍተኛ ፍርድ ቤት ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ብሏቸው በ4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ላይ የ14 ቀናት የምርመራ ጊዜ ቀጠሮ ፈቀደ። ባለፈው አርብ ፍርድ ቤት ከቀረቡት የጣቢያው ሰራተኞች መካከል የካሜራ ባለሙያ የሆነው አቶ ቶማስ ደመቀ ከእስር ተለቋል ተብሏል። የአቶ ደመቀን ከእስር መለቀቅ ከፖሊስ የምርመራ ምዝገባ መረዳቱን የገለጸው ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ነው። ችሎቱ የኢቢኤስ ሰራተኞች የተካተቱበት የ8 ተጠርጣሪዎችን ጉዳይ መመልከት የጀመረው ባለፈው አርብ መጋቢት 19 2017 ነበር። የፌዴራል ፖሊስ ለችሎቱ ባቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ ላይ በተጠርጣሪዎች ላይ እያካሄድኩ ያለውን ምርመራ በሰውና በሰነድ ማስረጃ በስፋት ለማጣራት የ14 ቀናት የጊዜ ቀጠሮ ጠይቆ ነበርም ተብሏል። ፍርድ ቤቱ በጉዳዩ ላይ በዛሬው ዕለት ብይን ለመስጠት አስቀድሞ ለፖሊስ ጅምር የምርመራ መዝገብ እንዲቀርብለት ትዕዛዝ ሰጥቶም ነበር። ችሎቱ ዛሬ ሰኞ መጋቢት 22 ከሰዓት በነበረው ውሎ ተጠርጣሪዎቹን በሽብር ወንጀል ለመጠርጠር አመልካች የሆነው ነገሮች ከፖሊስ ምርመራ መዝገብ ተመልክቻለሁ ብሏል። ተጠርጣሪዎቹ ጠበቆች ደንበኞቻቸው ቢጠረጥሩ እንኳን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣ አዋጅ ስር ባሉ ድንጋጌዎች እንደሆኑ ያቀረቡት መከራከሪያ የተፈጸመ ጥፋት መኖሩን የሚያሳይ እንደሆነ በችሎቱ ተጨማሪነት ጠቅሷል። ሆኖም ተጠርጣሪዎቹ ፈጽመውታል የተባሉ የወንጀል ድርጊቶች ሊያስጠረጥሩ የሚችሉ በዚህ አዋጅ መሰረት እንደሆነ የቀረበውን መከራከሪያ ፍርድ ቤቱ የሕግ አግባብ የሌለው መሆኑን በመጥቀስ አለመቀበሉን ገልጿል። ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ለጠቃሾቹ ድርጊቶች ተጠያቂ መሆን ያለበት የፕሮግራም ኃላፊው ነው በሚል ጠበቆች ያቀረቡትን መከራከሪያም ችሎቱ በተመሳሳይ ውድቅ አድርጓል። ችሎቱ ተጠርጣሪዎቹ በጠበቆቻቸው በኩል ባቀረቡት የዋስትና መብት ይከበርልን ጥያቄ ላይ ተመሳሳይ ውሳኔ አስተላልፏል። ፍርድ ቤቱ የዋስትና ጥያቄውን ያልተቀበለው ተጠርጣሪዎቹ በዋስ ቢለቀቁ የማስረጃ ማሰባሰብ የምርመራ ሂደቱን በማደናቀፍ ውጤት እንዳይገኝ ሊያደርጉ ይችላሉ የሚል ድምዳሜ ላይ መድረሱን አስረድቷል። የሽብር ወንጀል ምርመራ ውስብስብነት አጠያቂ አለመሆኑን የገለጸው ችሎቱ በዚህ ምክንያት ተጠርጣሪዎቹ በእስር ቆይተው ምርመራውን ሊከናወን ይገባል ሲል በይኗል። ፍርድ ቤቱ ፖሊስ የጠየቀውን የ14 ቀናት ምርመራ ማጣሪያ ጊዜ የፈቀደው ተጠርጣሪዎቹ ከተያዙበት ቀን ጀምሮ እንደሆነ ገልጾ ለሚያዝያ 3 2017 ተለዋጭ ቀጠሮ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት የዛሬውን ውሎውን ከማጠናቀቁ በፊት በኢቢኤስ ቴሌቪዥን ጣቢያ ፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ ባለፈው አርብ በነበረው ችሎት ላቀረበው አቤቱታ ትዕዛዝ ሰጥቷል። ጋዜጠኛ ታሪኩ በአርብ ችሎት ውሎ የፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ በጨለማ ክፍል ታስሮ እንደሚገኝና እዚያው እንደሚጸዳዳ አቤቱታው ለፍርድ ቤት አሰምቶ ነበር። ይህንን የጋዜጠኛውን አቤቱታ እንዲያጣራ ፍርድ ቤት ትዕዛዝ የሰጠው ለኢትዮጵያ ሰብአዊ መብት ኮሚሽን ነው። ኮሚሽኑ የሰብአዊ መብት ጥሰት መፈጸም አለመፈጸሙ እንዲሁም ማነው የፈጸመው የሚለውን በስፍራው በመገኘት ጉብኝት አድርጎ ካጣራ በኋላ እና ሪፖርቱን በመጪው ቀጠሮ እንዲያቀርብ ችሎቱ ትዕዛዝ ሰጥቷል። ከሰዓታት በኋላ
ባካሄደው የችሎት ውሎ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቦ የተባለው ብርቱካን ተመስገን ጨምሮ 7 ተጠርጣሪዎች በአካል ተገኝተው ሂደቱን ተከታትለዋል። እነዚህ ተጠርጣሪዎች ውስጥ የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነቢዩ ጡመ ልሳንና የጣቢያው ፕሮግራም ዳይሬክተር ታሪኩ ኃይሌ፣ የስቱዲዮ ዳይሬክተር አቶ ንጥር ደረጀና ረዳት ፕሮግራም አዘጋጁ ህሊና ታረቀኝ ይገኙበታል። ባለፈው አርብ በነበረው ችሎት የብርቱካን ተመስገን ሐሰተኛ ታሪክ ተላልፎበታል የተባለው ዶክመንተሪ ቀረጻ ሲከናወን በእረፍት ላይ እንደነበር የተገለጸው የኢቢኤስ የካሜራ ባለሙያ ቶማስ ከከሰዓቱ ፍርድ ቤት ውሎ አልቀረበም። ዛሬ ጠዋት በተመሳሳይ ችሎት በተካሄደ ላይ የፍርድ ቤት ውሎ ተጨማሪ 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የምርመራ ጊዜ ቀጠሮ ተጠይቆባቸዋል። የፌዴራል ፖሊስ በተመሳሳይ የሽብር ወንጀል እንደጠረጠራቸው በመግለጽ የ14 ቀን የጊዜ ቀጠሮ የጠየቀባቸው የኢቢኤስ ቴሌቪዥን ጣቢያ ፕሮግራም ስራ አስኪያጅ ቅድስት ጌታቸው፣ የስቱዲዮ ስራ አስኪያጁ አቶ ግርማ ተፈራ፣ የኤዲቲንግ ሱፐርቫይዘሩ አቶ ሄኖክ አባተና ኤዲተሩ አቶ ሀብታሙ አለማየሁም ናቸው ተብሏል። እንግዲህ እስር ላይ ነው ያሉት የኢቢኤስ ጋዜጠኞች። በጣም የሚያስገርም ነገር ነው እየተፈጠረ ያለው። በመቀጠልም አሁንም በርካታ የታመሙ ተማሪዎች ወደ ሕክምና ተቋም እየሄዱ ነው። በሽታው የተከሰተው ከምግብ ወይንም ከውሃ ጋር በተያያዘ መሆኑንና ገና እየተጣራ ነው ሲል አብርሃም ዘገየ የተማሪዎች ዲን ዘግቧል። በጎንደር ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት ፋኩልቲ ያሉ በመቶዎች የሚቆጠሩ ተማሪዎች መታመማቸውን ተማሪዎች ለአዲስ ኒውስ ዘግበዋል። ከባለፈው ሮብ ጀምሮ ከግቢው በውሃና በምግብ ብክለት ነው ብለው በተጠረጠሩት ምክንያት በርካታ ተማሪዎች መታመማቸውን ሕክምና ላይ ያሉ ተማሪዎች አመላክተዋል። ስማቸው እንዳይጠቀስ የጠየቁን በግቢው ተማሪ መሆናቸውና አሁንም በሕክምና ላይ መሆናቸውን የገለጹት ተማሪዎች በግቢው ውስጥ ባለው የሕክምና ተቋም በመቶዎች የሚቆጠሩ ተማሪዎች እየታከሙ መሆኑን ገልጸዋል። ለተሻለ ሕክምናም ወደ ጎንደር ዩኒቨርሲቲ ሪፈራል ሆስፒታል እንዳሉም ተማሪዎችም ተናግረዋል። በግቢው የ5ኛ ዓመት ተማሪ እንደሆነ የነገረን ተማሪ ባለፈው ሮብ ምሳ ላይ የተመገቡት ፓስታ እርሱን ጨምሮ በርካቶችን ለህመም እንደዳረጋቸው ይጠራጠራል። የትኩሳት ተቅማጥና እጅና እግር የመቁረጥ በጣም ምልክት እንዳለው የሚናገሩት ታማሚዎቹ ወደ ሕክምና ተቋም የሄዱ ተማሪዎች በሙሉ ታይፎይድ ነው እንደተባሉ ተማሪው ተናግሯል። ሌላው የ3ኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ መሆኑን የነገረና ስሙ እንዳይጠቀስ የጠየቀን ተማሪ ደግሞ ምግቡ የሚጠጣ ውሃም ተበርዟል ይላል። ሕክምና ተደርጎለት መድኃኒት እየወሰደ እንደሆነ የሚናገረው ይህ ተማሪ የውሃ እጥረት በግቢው ስር የሰደደ ችግር ነውም ብሏል። ከየት እንደሚመጣ የማይታወቅ ውሃ በቦቲ ተጭኖ ይመጣል። በጥራቱ ሁሌ እንጠራጠር ነበር። በተለይ ሰሞኑን ከተማሪዎች መታመም ጋር በተያያዘ አብዛኛውን ተማሪ የታሸገ ውሃ ገዝቶ እየጠጣ ይገኛልም ብሏል። ተማሪዎቹ ለተማሪዎቹ ህብረት ተወካይ ችግሩን ማሳወቃቸውን ተናግረዋል። የኢንጂነሪንግ ተማሪዎቹ ብቻ በሚማሩበት ጎንደር ዩኒቨርሲቲ ፋሲል ቴክኖሎጂ ኢንስቲትዩት ከፋኩልቲ የተማሪዎች ህብረት ፕሬዝዳንት የሆነው ተማሪ ተመስገን ችግሩ መከሰቱንና እርሱን ጨምሮ በበርከት ያሉ ተማሪዎች መታመማቸውን ገልጾ ችግሩ ከውሃው ነው በመባሉ ትላንት በታንከሩ ያለው ውሃ ተቀይሮ በኬሚካል በታከመ ውሃ መቀየሩን ተናግሯል። በጎንደር ዩኒቨርሲቲ የፋሲል ቴክኖሎጂ ኢንስቲትዩት በፋኩልቲ የተማሪዎች ዲን አብርሃም ዘገየ በግቢው ከ100 በላይ ተማሪዎች ወደ ክሊኒክ ታመው መሄዳቸውን ጠቅሰው ከመጡት ውስጥ 84 ተማሪዎች ብቻ በባክቴሪያ ተገኝቶባቸው መድኃኒት ተሰጧቸው እያገገሙ ነውም ተብሏል። ከዚህ ህመም ጋር በተያያዘ ለከፍተኛ ሕክምና ወደ ጎንደር ዩኒቨርሲቲ ሪፈራል ሆስፒታል የሄዱት 5 እንደማይበልጡና እነዚያ ውስጥ ተጓዳኝ የጨጓራ ሌሎች ችግሮች ያለባቸው ናቸው ተብለው የታከሙ የተመለሱ ናቸው ሲሉ አስረድተዋል። ቀለል ያለ ስሜት ላላቸው ተማሪዎችም ኦአርኤስ እየተሰጣቸው ነው። ከዩኒቨርሲቲው አመራር ጋር በመሆን የመድኃኒት ችግር እንዳያጋጥም ወደ ክሊኒኩ አስገብተናል ያሉት አብርሃም የውሃና ምግብ ችግር ነው የሚለውን ምክንያት እየተጣራ ነው ሲሉ ለአዲስ ኒውስ ዘግበዋል ነው። በመጀመሪያም የአሜሪካ የወሮበላ ቡድን አባላት ናቸው ያለቻቸውን ተጨማሪ ግለሰቦች ወደ ኤልሳልቫዶር ላከች። የትራምፕ አስተዳደር የወንበዴ ቡድን አባላት ናቸው ያለቻቸውን ተጨማሪ 17 ሰዎች ወደ ኤልሳልቫዶር የውጭ ጉዳይ ሚኒስቴር አስታውቋል። ከዚህ ቀደም የአሜሪካ መንግስት እስረኞችን በመካከለኛው አሜሪካ ወደሚገኝ ጥብቅ እስር ቤቶች እንዳያጓጉዙ በፍርድ ቤት ክርክር ተጀምሮ ነበር። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው በአሁኑ ወደ ኤልሳልቫዶር
ከተላኩት መካከል የትሬንዲ አራጓና ኤኤምሲ 13 የወንጀል ቡድን አባላት መካተታቸውን ተናግረዋል። ኤልሳልቫዶር መንግስት ባለስልጣናት ከአሜሪካ ወደ ሀገራቸው የተሸኙት የኤልሳልቫዶር ዜጎች መሆናቸውን ለቢቢሲ አረጋግጠዋል። በዚህ ወር መጀመሪያ ላይ የሀገሪቱ የፌዴራል ፍርድ ቤት ቀደም ሲል በጦርነቱ ጊዜ ብቻ ጥቅም ላይ የዋለውን እና እንደ አውሮፓውያን አቆጣጠር በ1798 በወጣው ሕግ መሰረት ግለሰቦችን ከሀገር ማስወጣት እንዲቆም ትዕዛዝ ተሰጥቶት ነበር። ሆኖም የአሜሪካ መገናኛ ብዙሃን በመንግስት ውስጥ ያሉ ምንጮችን ጠቅሰው እንደዘገቡት በቅርቡ ከሀገር እንዲወጡ ከተደረጉ ግለሰቦች በሀገሪቱ ኢሚግሬሽን ሕግ መሰረት መሆኑን ተናግረዋል። በሰጡት መግለጫ ከሀገር እንዲወጡ የተደረጉት ገዳዮችን እና ደፋሪዎችን ያካተተ ነው ቢሉም የግለሰቦችን ስም ወይንም ስለ ተጠረጠሩበት ወንጀል ዝርዝር ከመግለጽ ተቆጥበዋል። የኤልሳልቫዶር ፕሬዝዳንት ናይቢ ቡክሌ በኤክስ ገጻቸው ላይ በለጠፉት የተቀነባበረ ቪዲዮ ላይ የታሰሩ ሰዎች ከአውሮፕላን ሲወርዱና ጸጉራቸውን እየተላጩ ወደ ወህኒ ቤት ሲሄዱ ያሳያል። ሁሉም ግለሰቦች ነፍሰ ገዳዮች መሆናቸው የተረጋገጠ እና 6 ህጻናትን ጨምሮ የደፈሩ ከፍተኛ ናቸውም ሲሉም ጽፈዋል። ይህ ተግባር ሽብርተኝነትና የተደራጁ ወንጀለኞችን በመዋጋት ረገድ ሌላ እርምጃ ነው ሲሉ አክለዋል። ፕሬዝዳንት ትራምፕ መልእክቱን በድጋሚ ያጋሩት ሲሆን ከሀገር እንዲወጡ የተደረጉት ሰዎች ወደ አሜሪካ እንዲገቡ በመፍቀዱ የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ወቅሰዋል። ዶናልድ ትራምፕ የኤልሳልቫዶር አቻቸውን እንዲህ ያለ አስደናቂ የመኖሪያ ቦታ ስለሰጧቸው በሚል ምስጋና ችሯቸዋል። ኤልሳልቫዶር ከአሜሪካ የሚባረሩ ሰዎችን ለመቀበል $6 ሚሊዮን ተከፍሏታል። ቀደም ሲል ከፍተኛ ጥበቃ ወደሚደረግበት እስር ቤት ከተላኩት መካከል የተወሰኑ ቤተሰቦች ከወንጀል ቡድን ጋር ግንኙነት የላቸውም ሲሉም አስተባብለዋል። ትራምፕ በዚህ ወር መጀመሪያ ላይ ከ100 የሚበልጡ ቬንዙዌላውያንን ከአሜሪካ እንዲወጡ ለማድረግ የኤሊየን አነሚስ አክት የተሰኘውን ሕግ መጠቀሟን በርካታ የመብት ተሟጋቾች በመቃወም ክስ መስርተዋል። ክሱን ማርች 15 በዋሽንግተን ዲሲ የተመለከቱት የፌዴራል ከፍተኛ ዳኛ ጄምስ ቦአስበርግ ጊዜያዊ የእገዳ ትዕዛዝ ጥለው ነበር። ይሁን እንጂ አሁንም ግለሰቦቹን በኃይል ከሀገር ማስወጣቱን ቀጥሏል። እንግዲህ የትራምፕ መንግስት ነው ከሀገር እያስወጣ ያለው። ቬንዙዌላ እንግዲህ በሴንትራል አሜሪካ ውስጥ ነው የምትገኝ የባህር ዳርቻ ውስጥ አካባቢ ወይም ወደብ ያላት ሀገር ነች። እዛ ነው እንግዲህ የኤልሳልቫዶር የምትባል ከተማ እየላኳቸው ያሉ እነዚህ እስረኞች።